አለይኩም ወራህመቱላሂ ወበረካቱ። አህላን ወሰህላን እንኳን ወደ ዛሃብ ፐርስፔክቲቭ ዩቲዩብ ቻናል በሰላም መጣችሁ። በርዕሱ እንዳያችሁ ዛሬ ደግሞ የምናወራው እንዴት ሁሉም ሰው ሊወደን ይችላል የሚል ርዕስ ነው እና ምናልባት ከርዕሱ በመነሳት ሁሉም ሰው እንዲወዳችሁ ፈልጋችሁ እንዴት ነው መወደድ የምንችለው ብላችሁ የመጣችሁ ልትኖሩ ትችላላችሁ። ነገሩ ግን ወዲህ ነው። ሁሉም ሰው እኛ እንዲወደን አይችልም። ሁሉም ሰው መወደድ የሚችል ቢሆን ኖሮ ሁሉም ሰው ሊወደን የሚችል ቢሆን ኖሮ the best man in the world ተብለው የተቀመጡት ረሱል ሰለላሁ ዐለይሂ ወሰለም ሁሉም ሰው ይወዳቸው ነበር። ነገር ግን ቢሊዮኖች የሚወዷቸው ቢኖሩም በዛው ልክ ደግሞ ሚሊዮኖች የሚጠሏቸው አሉ። አንቺ ወይም እኔ ማን ስለሆነ ነው ሁሉም ሰው ሊወደን የሚችለው? ማን ስለሆነ ነው ሁሉም ሰው ማስደሰት የምንችለው? የሰው ልጅ እኮ አይደለም ሰው ፈጣሪ ሊያስደስተው ያልቻለ ነው። በፈጣሪ ራሱ አልተደሰተም። ፈጣሪ ያላስደሰተውን ሰው እንዴት ነው እኔ ላስደስተው የምጥረው? አንችልምና አንደኛ ሁሉም ሰው ለማስደሰት መጣር መባከን የለብንም። because ሁሉንም ሰው ለማስደሰት የሚጥር ሰው ለመሮጥ ይሞክራል ግን አይሮጥም። ይሄ ቀዥቃዣ እንዳይባል መቀመጥ ይፈልጋል ግን አይቀመጥም። ይሄ ዝፍዝፍ እንዳይባል መቆም ይፈልጋል ግን አይቆምም። ይሄ ግትር እንዳይባል ሁሉንም ሳይሆን የሆነ ፓራላይዝድ ነው የሚሆነው ማለት ነው። ምንም ማድረግ የማይችል ብክን ያለ ሰው እንደዛ ሆኖ ራሱ ሰዎች ቢወዱትና ስለሱ መጥፎ የማይወራለት ቢሆን በጣም አሪፍ ነበር። ነገር ግን መሆን አይቻልም። አሁንም ስለሱ ሰዎች ያወራሉ። ምንድነው ይሄ ሰውዬ ወይ አይቆም ወይ አይቀመጥ ወይ አይተኛ ይባላል። እንደዚህ ከሆነ ደግሞ እኛ የምንፈልገውን መሆን ለህሊናችንና በፈጣሪያችን ዘንድ ትክክል ከሆነ ምንም ለማድረግ ሳንፈራ አድርገን የፈለግነውን ነገር ሆነን ከዛ ሰዎች ደግሞ እንደፈለጋቸው እንዲሆኑ መብቱንም እንሰጣቸዋለን ማለት ነው። እና እኛ የፈለገንን ትክክል ነው ብለን ያመንበትን ነገር ሆነን አድርገን ሰዎች ደግሞ እነሱ በተረዱት መንገድ እንደፈለጋቸው እንዲሆኑ እንዲሉ እንዲያወሩ መብቱን እንሰጣቸዋለን፣ ነፃነቱን እንሰጣቸዋለን ለራሳችንም ለሰዎችም። በሁለተኛ ደረጃ ደግሞ ለሰዎች ለማስደሰት መባከናችንን እንድናቆም የሚያደርገን ነገር ሰዎችን ለማስደሰት በመከረን በጣርን እነሱን ምንድነው እንዴት በሆነው እነሱ የሚደሰቱብኝ ብለን ባደረግን ቁጥር እኛ ራሳችንን ሳንሆን የምንኖረው እኛ ሳንሆን ተዋናይ ነው የምንሆነው። ተዋናይ ደግሞ ትወናው ነው እንጂ የሚወደደው እሱ አይደለም። የሆነ ሰው የሆነን ካራክተር ወክሎ ፊልም ሲሰራ እዛ ፊልሙ ላይ ወደዳችሁት ወይም ወደድኩት ማለት ያንን ሰው የሪል ሰውየውን ወደዋለሁ ማለት አይደለም። እናንተ ማትፈልጉትን ሆናችሁ ሰዎች ቢወዷችሁ እንኳን እናንተን ሳይሆን የወደዱት እዛ ጋር ያለውን ካራክተር ነው። ሪል እናንተ ስትመጡ እናንተን ሲያውቃችሁ አልወደዷችሁም። ራሳችንን ሳንሆን የምንፈልገውን ሳንሆን የምናምንበትን ሳንናገር ሳናደርግ እነሱ እንደሚፈልጉት ስለሆነን የወደዱን ሰዎች ወዳጆቻችን አይደሉም፣ እኛን አይደለም የወደዱት። እዛ ጋር ካራክተሩን ፊልሙን ነው። ሪል ደግሞ ወዳጅም ጠላታችንንም የምናውቀው መጀመሪያ እኛ ራሳችንን ስንሆን ነው። እኔ ራሴን ከሆንኩ የምፈልገውን ከሆንኩ በኋላ አንዲትን ብትሆን ሪል ትክክለኛ የሆነ የኔ ወዳጅ የኔ ደጋፊ ሰው ይኖራል ማለት ነው። ነገር ግን ራሳችንን ሳንሆን እነሱ እንደሚፈልጉት ሆነን ከሆነ አናውቀውም የትኛው ይሁን ወዳጃችን የትኛው ይሁን ጠላታችን አናውቀውም። ምክንያቱም መጀመሪያ እኛ የለንም።
እኛ መጀመሪያ ራሳችንን አልወደድነውም፣ ራሳችንን አልተቀበልነውም፣ ራሳችንን ለሰዎች አላሳየንም። እና እንዴት ነው ሰዎች ይውደዱን አይውደዱን የምናውቀው? አናውቅም። ስለዚህ የዛሬ ቪዲዮ ይሄንን ይመስል ነበረ። ብቻ ዋናው ነገር ራሳችንን እንሁን። ሰዎች ምንም ብንሆን የሚጠላን ሰው አይጠፋም። ሁሉንም ሰው ማስደሰት አንችልም። ሁሉም ሰው ሊደግፈን አይችልም። ሁሉም ሰው ስለኛ ጥሩ ሊያወራ አይችልምና ራሳችንን ሆነን ለራሳችን ነፃነት ሰጥተን ለሌሎችም ደግሞ እንደፈለጋቸው እንዲያወሩ ነፃነቱን እንስጣቸው ነው የሚለው ሐሳቤ። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በጣም ለኔ አስፈላጊ ነገር ነው፣ አነባዋለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ። እወዳችኋለሁ።